በጌታ በኢየሱስ ስም ፍሬ ማፍራት ይሁንልን። ከኃይል ጋር መገናኘት ይሁንልን። አንተ ባለህበት መገኘት ይሁንልን። በመገኘት አጥለቀልቀን ከዚህ የዘመን መጨረሻ ንፋስ ጠብቀን። አሜን። ቁጭ እንላለን። ኢየሱስ ያድናል። እስቲ እግዚአብሔርን ሰው እግዚአብሔር አምላክ ይባረክ። ከዚህ የሚበልጥ ጸጋ ይብዛል ይበሉት። ዘመን ይባረክ። ተባረክ። ሰላም ናችሁ? ጌታ ተናግሮናል። አይገርምም? እኔ የተደነቁባቸው ነገሮች ውስጥ አንድ ነገር ልንገራችሁ። በተለይ አዲስ ኪዳን ላይ ትልቅ የአምላክ ትኩረት ሕዝቦቹ እነዚህ ነገሮችን እንዲያደርጉ ነው። የዮሐንስ ወንጌል ምዕራፍ እዛው 15 ላይ ቁጥር 8 ላይ ያለው ትልቁ ዓላማ ነው። ኢቭን አንድ ሰው የጌታ መሆኑና አለመሆኑ የሚታወቀው ከጌታ ጋር እያለ ማደጉ የሚለካው በፍሬው ነው። ማቴዎስ ዛፍ ከምኗ ትታወቃለች? ከፍሬዋ ነው የምትታወቀው። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ እዛው 15 ቁጥር 8 ላይ ብዙ ፍሬ ብታፈሩና ደቀ መዛሙርት ብታፈሩ አሜን ብትሆኑ በዚህ አባቴ። አሁን እግዚአብሔር አፍ የሚከብረው ተከታዮቹ አማኞቹ እነዚህ ሁለት ነገሮችን ቢያደርጉ ነው። ብዙ ፍሬ ብታፈሩ ደቀ መዛሙርት ብትሆኑ በዚህ አባቴ። በእኔ ያለ ፍሬ የማያፈራውን ቅርንጫፍ ምን አደርገዋለሁ? እቆርጠዋለሁ። የምቆርጠውን አይደለም፣ ገበሬው አባቴ ስለሆነ እሱ ምን ያደርገዋል? ያስወግደዋል። ወንድሜ በጣም ማስወገዱን በሁለት ነገር ትንሽ ተስፋ ሰጥቶናል። ጌታ ይባርክ። ግን ተስፋን የማትጠቀም ቅርንጫፍ ከተቆረጠችማ እድል ፈንታዋ መድረቅ ስለሆነ የደረቀን ደግሞ ገበሬው አካባቢ ላይ ጋርቤጅ ነው ብሎ ስለሚያምን ምን ያደርገዋል? ሊትራሊ ያቃጥለዋል። የመጨረሻው ፍርድ ጊዜ ላይ መቃጠል ይጠብቀናል። የተሰጠንን እድል ተጠቅመን ለአብ ክብር ብንኖር አይሻልም? ለአብ ክብር ብንኖር አይሻልም? ብዙ ፍሬ ቢታፈሩና ደቀ መዛሙርት ብትሆናል። አዲስ ኪዳን ላይ እኛ በእንተ ለመሆን አይደለም የተጠራነው። በእንተ የሚለው ቃል ዝም ብለው ሰዎች የሰጡን ተቃጥላ ስም እንጂ እኛ ደግሞ ትክክለኛ ስማችን አይደለም። አማኞች እኛ እንድንደርስለን እድገታችን እንድደርስ ጌታ የሚፈልገው ደቀ መዝሙር ወደ መሆንና ፍሬን ወደ ማፍራት